ደስታ ግን ማለት ነው ጠፍቶ ሲመጣ ያው አማረበት። እኔ እንዳየሁት ከሆነ ውበቱ ድፍት አድርጎበት ነው የመጣው። ሰላም ጤና ይስጥልን ውድና የተከበራችሁ እንግዲህ በድምፄ ታቆኛላችሁ፣ በድምፄ ተለዩኛላችሁ ብዬ አስባለሁ። ምትክዬ ነኝ የኔ ውድ እህቶች፣ እንዴት ናችሁ? ነኝ የኔ ምርጦች ማለት ነውና እንግዲህ ይህንን ዩቱብ ቻናል ሰብስክራይብ እንድታረጉኝ የእውነት በአክብሮትና በትትና አጋብዛለሁ የኔ ውዶች ማለት ነው። ያኛው ቻናሌ የምሬን ነው የምላችሁ። ይሄንን በፊት ለሲስተር ነበር የከፈትኩት ግን ደግሞ እዛም እዚህ መስራት ስላልቻልኩ አቋርጫው ነበረ። ግን ያኛው ቻናሌ የእውነቴን ነው የምላችሁ ሪዩዝ ኮንቴንት ምናምን የሚል በቃ እያለ አስቸግሮኛልና በቃ ይህንን ቻናል የሩታዬ ቤተሰቦች እንድታሳድጉልኝ ሰብስክራይብም እንድታደርጉኝ እፈልጋለሁ ከልብ የእውነት እና ምርጦችዬ እንግዲህ ይህንን ቻናል ሰብስክራይብ ላይክ እያደረጋችሁ ቤተሰብ እንድትሆኑ የሩታዬ እህቶች እንደማታሳፍሩኝ ተስፋ አድርጋለሁ። ሰላማችሁን ብዝት ይበልልኝ ማለት ነው። አሁን ግን የመጣሁት በደስታ ነው። በነገራችን ላይ እንዳልኳችሁ ደስታ በጣም አምሮበት ነው። ጠፈትፈት ብሎ ነበረ። ሩታ የሆነ ሰዓት አስበርግጋው አስደንግጣው ከልቧ ሳይሆን ድንገት በነዛኛዎቹ የተነሳ አስደንግጣው የሆነ ሰዓት ላይ ከሩታ ጋር ክፍተት ተፈጥሮ ተራርቀው ነበር። አሁን ግን ያው እዩ በዚህ አጋጣሚ የእውነት ሳላደንቅ አላልፍም። ምክንያቱም ከሩታ ጎን ነው እስካሁን ሳዩ። ምናልባት እንደ ሌሎቹ አንተ የሆነ ሰዓት ላይ ገልበጥ ካላልክ አሁን ላይ በጣም ነው እዩ ከሩታ ጎን መሆኑ የሌለ ነው ደስ የሚለኝ። ሲቀጥል ፈረንጆ ማለት ነው። ፈረንጆ ራሱ እኮ አይታማም። አንዳንዴ የሆነ ነገር አምጥቶ ሩታን የሚረብሻት ነገር ያናደኛል እንጂ ፈረንጆ እዩ፣ አሁን ደግሞ ቢኒም ከሩታ ጎን ነው። እቺ ጠንካራና ጀግና የሆነች ልጅ መቼም አትወርቁም፣ መቼም ደግሞ አታሳፍራችሁ መመኑኝ ማለት ነውና በዚህ አጋጣሚ ሩታና ደስታ ያው ታርቀዋል፣ እርቅ ፈጥረዋል። እሷም ያለውን ነገር አስረድተዋለች። ደስታም ደግሞ ሩታን በጣም ስለሚወዳት ብቻ አይደለም በነገራችን ላይ ስለሚያፈቅራትም ጭምር ይቅርታዋን ተቀብሎ ታርቀዋል። በጣም ደስ ብሎታልና ናፍቀሽኝ ነበር ሩታዬ የኔ ቆንጆ እያላት ነበርና በዚህ አጋጣሚ ያው እዩን ያገናኛቸው። ያው ግን ደስታ ያው የሆነ አፓርታማ ምናምን ተከራይቻለሁ ትንሽ ጊዜ ላይ ከዚህ ግርግር ሄርሜላ ምናምን እያሉ ከሚበጠብጡ ህይወትሽን ትንሽ ጊዜ ሰወር ብለሽ እኔ በተከራየውልሽ አፓርታማ እዛ ኑሪ እያላት ነበር። ሩታ ማረ ሩታ እንደዚህ አይነት ነገር አትወድም በነገራችን ላይ የተደብቆ ምናምን ነገር አይመቻትም በነገራችን ላይ። ምክንያቱም የሚመጣውን ነገር ፊት ለፊት መጋፈጥ የምትወድ ልጅ ናት በቃ እንጂ የተደብቆ ግርግር ሸሽቶ ምናምን ነገር ለሩታ አይመቻትም። ፊት ለፊት ነው በዙሪያ ጥምጥም። እኔ ብዙ ጊዜ ላሉ አይደል ይሄ በዙሪያ ጥምጥም ምናምን አትወድም። ፊት ለፊት የሚመጣውን ትጋፈጣለች እና እሷም የሰጠችው መልስ አይ አሁን ያለ ወደዛ መሄድ አልፈልግም አመሰግናለሁ። ግን አሁን ያለውን ነገር ስለጠፋችሁም ሄርሜላም አንዳንድ ነገር ስትለው ነበረ። እኔ እንደውም የቀልድ መስሎኝ ነበረ። በኋላ ላይ ነው እኔ እንደውም ቤተሰቦቿ እንዴት ዝም አሉ? የእውነት ከሆነ እኔ እንደውም እኛን ለማስጠቆር ወይም ደግሞ የእኛን ስም ሊያጠፉ ነው ብዬ ነበረ። እኔ በፊት ያ ሁሉ ድርጊት ሳረግ የነበረው እንጂ የምር አልመሰለኝም ነበር እያለች ያው በሱ ላይም እየተነጋገሩ ነበረ ማለት ነው ምርጦችዬ። በዚህ አጋጣሚ ደግሞ ያው ከላይ እስከታች እያዩዋችሁ ነበረ። አቤት ደስታችሁ! እኔ እኮ ሁሌ ስለ እናንተ አውርቼ ተናግሬ ራሱ አልጠግብም። ከምሬ ነው የምላችሁ ምርጦችዬና ሩታና ደስታም ያው እንዲጋቡ የምትፈልጓላችሁ፣ ባሌና ሚስትም ከአንድ ወንዝ ይቀዳል የምትሉ አላችሁ። ካሁኑ አጋባችኋቸው እንዴ? እናንተ ነገር እኮ አያልቅባችሁም እኮ ከአንድ ወንዝ ይቀዳል እያላችሁ ነው። እና በዚህ አጋጣሚ ያው እርቅ ፈጠሩ እንጂ እንደው ምናልባት ሩታ ልቧ ትንሽ ራርቶላት ለደስታ ጊዜ እየሰጠችው አብረው እየተላመዱ ከመጡ ምናልባት አይታወቅም። እናንተ የምትመኙት ነገር ይሆናል ብለን እናስባለን። አሁን ደግሞ አጅሬ እንደሚቀና ታውቃላችሁ። አይወድም እኮ የሌላ ሰው ሲያቅፋት ከሌላ ሰው ጋር ስትሆን ምናምን አይወድም ታውቃላችሁ። አብርሽ ከምር አይወድም እኮ እንደው እንትን ላለማለት ከራሱ ጋር ይታገላል እንጂ አይወድምና ለማንኛውም ደስታ ስለተመለስክ ያው የመጣውን በራሱ ቤት ነው። በነገራችን ላይ ከኔ ቀድማችሁ አይታችሁ በነገራችን ላይ ቪዲዮ እንግዲህ አድሮ ነው የምታዩት። እንግዲህ ባያችሁ ሰዓት በቃ የምር ባያችሁ ሰዓት እንግዲህ እህቶቼ ቪዲዮ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ደጋግሜ እጠይቃችኋለሁ። ጌታን ያኛው ቻናሌ በቃ በየጊዜው በወር ውስጥ 2 ጊዜ ምናምን እንትን እየላከብኝ ኢሜል በጣም ተሰቃይቻለሁ ብላችሁ አታምኑኝም ከምር እና እናንተ ደግሞ ችን ቻናል ቤተሰብ እያደረጋችሁ ሰብስክራይብ የእውነት አይከፈልበትም።
መልካም ልብ ብቻ ነው የሚያስፈልገው እና እንድታግዙኝ ነው። በቃ ሰብስክራይብ እያደረጋችሁ እንድታበረታቱኝ፣ አይዞሽ ምትክ ይሄውም ደግሞ ይነሳል እንድትሉኝ ነው። በነገራችን ላይ አልጋ ባልጋ የሚሆን ነገር የለም። ቻናል ሲከፈት ቀስ በቀስ ቤተሰብ እስከ ማፍራት ብዙ ጊዜ ትዕግስትን ይጠይቃል። እኔ አሁን ያንን ለእህቴ ነበረ ዝም ብዬ ከፈትኩላትና በመሀል ሰለቸው ታውቃላችሁ። እዛ ጋም እዛ ጋም ቪዲዮ መስራት በሰው ቤት በተለይ በጣም ነው የሚያደክመው፣ የሌለ ይሰለቻል ማለት ነው። እና በዛ መሀል ደግሞ ትግስቴን አስጨረሰኝና አቋረጥኩት ማለት ነው። እና በዛ መሀል ደግሞ የኔም ቻናል አደጋ እያጋጠመው ስለሆነ እስቲ ደግሞ ልሞክረው ለሷ ብዬ ብከፍትም ብዬ ነው። እና ምርጦችዬ የደስታና የሩታ ታርቀው መምጣት ሰላም ፈጥረው መምጣታቸው ያው ደስ ብሎኛል። እዩ ራሱ በዚህ አጋጣሚ ሲጨፍር ነበረ ተመስገን እያለ። በነገራችን ላይ ደስታ እኮ በሩታ ተስፋ አይቆርጥም መቼም አሁንም ጥግ ድረስ ይታገላል። ግቡን እስከሚመታው ወይም ደግሞ እሷ ጋር የፍቅር ስሜት እስከሚኖር ድረስ ጥግ ድረስ ይታገላል እንጂ ደስታ በሩታ ፈጽሞ ተስፋ አይቆርጥም። ለትንሽ ጊዜ እሷ ቆንጠጥ ብላ በቃ ምናምን ስትለው ነው እንጂ እሱ አይቆርጥም። እና ለማንኛውም የእውነት ከምር እኔ ስለታረቁ ደስ ብሎኛል። በቃ ምንም ወሬው ምናምኑ ይቅርና ታርቀው ግን ስላዩዋቸው ደስ ብሎኛል።